ዲምፕልሽን ተበርተሽ ታውቂያለሽ? ለአንተ ቃ ይሄኛው በቂ ነው መሰለኝ። ፊንገር እያደረጋችሁ ቀለበታችሁ እዛው ቀርቶ አያውቅም? ፊንገር የኛ እንዳንተ አልቀጠንም። ጣታችን ወፍራም ነው። ፊትሽ ላይ ፊትና እምስሽም እንደሱ ፒንክ ነው? አይ ሮዝ ነው። ተረጋጋ እስቲ፣ ቀጥ ብለህ ቆም። ሮዝ ላይማ እንደዚህ ሰዓት ዳይቭ አርግበት ነው የሚለኝ። እስቲ ቀጥ ብለህ ቆም፣ ተነሳና። አረ ጌታን ቆሞብኛል፣ ክርስቶስን ይዘጋዋል። ድንኳን ሰርቷላ። ፊትሽ ብቻ ያቆማል። ግን እኔ ባህሪን ባስተካከልም ግን ሌላ ማታቂ ባህሪ ያለኝ እኔ ሲትናይ። ምን አይነት? ከአንድ ሴት ጋር እፌ መቀመጥ አልችልም። ኦ እሱ በዱላ ያስተካከላል። በዱላ? በየትኛው ዱላ? በዛኛው እንዳለ አንተን ያስከው። አባትሽ ሲወጣ መጋረጃ ስር ገብተሽ በመጎረጎሪበት? አይ አንተ ይዘው በምትዞረው። ኦ ደስ ይላል ሲትናይ፣ ደስ ይላል። ግን አነጋገርሽን ተይው በእናትሽ፣ ትንሽ እየቀነሰ አድርጊ። እግዚአብሔርን በጣም እያዝረከረክሽኝ ነው። ተዝረከረክ እኮ አንተ አሁን መቆም አትችልም። ተነስተህ ኧረ ቆምልሻለሁ። አንቺ ክርስቶስን እንደ አይነት ብለሽ ብዬ ነው። ይኸው ጣጤ የለውም። ይኸው በጣም ቆም። ከአንተ ወገባህን እንደ ይታየው ለምን እንደሆነ ታውቂያለሽ? አሁን ብቆም እንደዚህ ብሏል ጀሌ። ባን ቢያደርገውስ? ላይቪ ትንሽዬ ናት ስላልክ አይታይም ብዬ ነው። ለነገሩ በጓደኛሽ ፊት ያልተዘጋ በእኔ ጀላ አይዘጋውማ። ይኸው እንኪ፣ እሷማ ቆንጆ ናት። ይኸው እንኪ ይኸው። አንተ አትዘለልካት እኮ። እስኪ ስጫት ስልኩን ለእሷ። ሶሪ ልበል። ኧረ እኔ አፍራለሁ አለች። ስጫት። እምቢ አለች። የአማትሽ ነው። እምቢ አለች። በቃ ዞር በይ። ስጫት ሲትናይ፣ ስጫት። እግዚአብሔርን ኖርማል ነው። ቅድም እኔ ምንም አላደርግሽም ላውራሽ እያለሽ ይሰድበኛል። አይሰድብሽም? ነይ ቤት ላይ ይሳደባል። ኧረ በእውነት ነይ የኔ እናት። ምንድን ነው የምትለው አንተ? እንዴት ነሽ? ከየት ነው? ከአዲስ አበባ ከሸገር። ማን ልበል ስምሽን? ሰላምዬ። ቅድም ቆሙብኝ ነበር መልሽ። የአንቺን ፊት ሳይ ክስም አለ ጀሌ። ዋናው መክሰብ ማረድ እንዴ? እሷ አይደል የሚፈለገው? ባለትዳር ነሽ? አዎ ነኝ። ስንት ዓመት በትዳር ቆይተሻል? አላገባሽም? የለም እኮ። አዎ ልቄው ነው። አንተን ሳይ ኖ እኔን ስታይ አይደለም ያወለቅሽው። ፊንገር ልታረጊ ስትይ ነው የምታወልቂው። ፊንገር ልታረጊ ስትይ ነው የምታወልቂው። አንተ አያ እዛው ቀርቶብሽ ግን አንተ ልሳደም ብላ ምን ያስገባውልህ? ሲትናይ ፊንገር እያደረጋችሁ ቀለበታችሁ እዛው ቀርቶ አያውቅም? ፊንገር የኛ እንዳንተ አልቀጠንም። ጣታችን ወፍራም ነው። ባስነጥስ የሚሾልክ ጀላ ይዘህ አለችኝ እኮ ቸከሴ ስንፋታ። በራስ ችግር ነው የተፋታችሁት። ግን ሲትናይ ትንሽዬ ብልት ነው ያለኝ እኔ በነገራችን ላይ እንዲሁ ልንገርሽ ብዬ ነው። ከዚህ በፊት እና ታዲያ ትንሽዬ ኖሮ ታዲያ ትልቅዬ ቂጥ መመኘት አይከብድም? ለምን ይከብዳል? እናንተ ጥቁርም ሲይዛችሁ እስቲ ለእነዚህ አድናቂዎች 2300 ሰው ቁጭ ብሎ እያየህ ነው። የሁሉም ጥያቄ ነው። አንቺ እናንተ ሰውነት ቢሻውን የመሰለ ሲይዛችሁ ሀብታም ወንድ ትመኘው የለ እንዴ? ምን ችግር አለው? እንደናንተ አይነት ለነገሩ ምኞት አይከለከልም። ባትመኝ ነበር የሚገርመኝ። ማለት እኔ የኔ ቀጥኖ አይደለም የእናንተ ሰፍቶ ነው። እንደውም አሁን ሳስበው እጃችሁን ትከቱበታላችሁ፣ ሻማ ትከቱበታላችሁ፣ ዶማ ትከቱበታላችሁ፣ ማይክ ትከቱበታላችሁ፣ ትከቱበታላችሁ፣ ሰላም ባስ ትከቱበታላችሁ። ምንም አከቱበት ነገር አለ። ሰፍተዋል እኮ እናንተ በጣም። የኔ አንሱ አይደለም የእናንተ ሰፍቶ ነው። የአንተ አይጎዳም ማለት ነው ስለሌለ። አንተ እኔ እኮ እየቀለድኩ ነው። አውጥቼ ላሳይሽ እንዴ? አይ ከዚህ በፊትም ተናግረሃል እኮ ኖርማል ነው። የኔ ትንሽ ነው ምናምን ስትል ሰምቼ ያለው እና ትልቅ ቂጥ አይከብድም ወይ እንዴት ይሆናል ብዬ ነው የምጠይቀህ። ዲምፕልሽን ተበርተሽ ታውቂያለሽ? ለአንተ ቃ ይሄኛው በቂ ነው መሰለኝ። ይሰፋኛል ያስታውቃል። ዲምፕልሽን ተበርተሽ ግን ታውቂያለሽ? የምሬ
ኧረ እባክህ ያለው ሰው እኮ ነው ስለ ማውራት የሚችለው። አንተ የለህም። ስለዚህ ማውራት አትችልም። ቅድም እየቀለድኩ ነው ሲትና፣ ቅድም እየቀለድኩ ምንም ለማስተባበል አትሞክር። ሚስት እያየች ነው እንዴ? እንዴት ለማድረግ አይመችም። ምን ሆነ? የአንቺ ስታንዳርድ ምንድን ነው? ምን አይነት ወንድ ነው የምትወጂው? እኔ የምወደው ወንድ እንዳንተ ባያወራ ይመረጣል። እሺ፣ አንድ ሌላስ? በቃ ጥሩ መልካም ስብዕና ያለው ሰው አይሻል? ሁለት ሌላስ? ማንኛውም ሴት የምትመኘው አይነት እኮ ማንኛውም ሴት የምትመኘው አይነት ወንድ ምን አይነት ነው? ስላልገባኝ ነው። ራስ ተነከኝ በእናት ሰውነት ቅርጽ ቢኖረው ደስ ይልሻል? ማለት ስፖርተኛ ሰውነት ቢሆን? አዎ እንደዛ ቢሆን ማን ይጠላል? አንተ የሴት ሰውነት ትወዳለህ? አቋሟ የሚያምር ደህና ደሞዝተኛ በሆንስ? አይ እሱ እንትን ሊሆን አይችልም። ፀጉሬም እንደዚህ ቢሆን ደስ ይልሻል? ከርል ቢሆን ፀጉሬ እንደዚህ ከርል ቢሆንም ደስ ይልሻል? አዎ ደስ ይለኛል። ፀጉሬ ያምራል። እሺ ባልሽ፣ የወደፊት ባልሽ ጥሩ እንትን ስብዕና ያለው ደስ የሚል ፀጉር ያለው የሰውነት ቅርጽ ያለው ምናምን ቢሆን ደስ ይልሻል? ሌላስ ማካተት የምትፈልጊው ነገር ካለ ሜቢ እዚህ ውስጥ የሚያይ ሰው ካለ አፕሮች ያደርግሻል። በዛው ትዳር እየፈለክልኝ ነው? ፌቨር እየሰራሁልሽ ነው። ንገሪኝ እና እኔም ወደ ሀሳብ እና በቃ ከዚህ በላይ አልፈልግም ማለት። አንቺ በምላሹ ምንድን ነው የምታደርጊው? እኔም ልክ እሱ እንደሚፈልጋት አይነት ጥሩ ሚስት መሆኑ ማለት ነው። ብላኪን ታውቂዋለሽ? በአካል አላውቀውም፣ ግን እንዲህ ማውቀው መሰለኝ። ጥቁር ልጅ፣ በጣም ጥቁር ልጅ፣ ፀጉሩ ከርል ነው። አላውቀውም። ታጣብሰኝ? ላጣብስሽ ሳይሆን አንቺ በምላሹ ለወንድ ልጅ የምትሰጪው ብላኪን የመሰለ እምስ ነው። ሌላ የተለየ ነገር አትሰጪም። እሱስ የሚሰጠው ብላኪን የመሰለ እምስ ነው የምትሰጡት። ሌላ ሙያ እሱስ የሚሰጠው ምን አይነት ነው? ደስ አይልም? አታስቁም? እናንተ የምትጠይቁት ግን ብዛቱ ሰውነት ቅርጽ ያለው ጀላው እንደዚህ ይሄ እንደዚህ ቢሆን መልካም። ስለ ጀላው አላወራንም። ማርያም አንተ ነህ እያወራ ያለኸው። አረፍተ ነገር ይጨርስ አንድ ጊዜ። ሲጀመር እናንተ መልካም ጸባይ ያለው ወንድና የቤተ ክርስቲያን ሰው አትወዱም። እንደኔ አይነት ጋጥ ወጥ ወንድ ነው የምትወዱት። ክርስቶስን አሁን እዚህ ካሜራ ላይ መልክ ትሰሪያለሽ፣ በውስጥ ግን ቢመቻችልሽ ከኔ ጋር ዴት ትወጫለሽ። አስረግጬ ነው የምነግርሽ። ለመቼ ታዲያ አናገርከው? የምታወሩትና የምተገብሩት ነገር ሲትና የምታወሩትና የምተገብሩት ነገር አይገናኙም። ተገናኝቶ አይታወቅም። ተገናኝቶ አያውቅም። እንደዚህ አይነት ወንድ እንወዳለን ትላላችሁ። የምትወዱት ወንድ ግን አሳራችሁን የሚያበላችሁን የሚያሰቃያችሁን ወንድ ነው የምትወዱት እንጂ ወንዶች እንባ ጠባቂ ነህ ከሆነ አንተ። አሁን ያልሻቸው ወንዶች እኮ አሉ፣ ሆምለስ ማስትሽ የሚስቡ አሉ እኮ። ለምን ሄደሽ ዴት አታደርጊያቸውም? ደሞዝም ችግር የለም አላልሽም? ገንዘብ ችግር የለውም ብለን ያልሽ